ዛሬ ባይኔ በብሮት ሊያሳይ ነው እናንተዬ እከከከ ዛሬ መልቆ መሰራለታለሁ ዛሬ መልቆ አይ ሀመናት ያንሰው መሳይ አሁን ደግሞ የትኛው ተወላዳ አልጨናቋት ሆነ የመጣው ምን እየሰራሽ ነው? ምን እያደረግሽ ነው? ይኸውልሽ የእኔ እናት ተረጋጊና ወደ ራስሽ ተመለሽ። ምን እያደረግሽ ነው? ተንፈሽላለሁ ብትል አስገድዶ ደፈረኝ በየነው ነግሬያለሁ። ዘጥያ ማሰራው አንቺ ማለት ምንድን ነው ከኔ የምትፈልጊው? ዝም ብለህ ተከተለኝ። ጸጥ በልና ዝም ብለህ ተከተለኝ። አሃ ያለ የሌለ ኃይሌን ተጠቅሜ እንደ ፍየል ወጣት ይወጣታለሁ ያልሽኝ ማን እኮ አንተ ለፍቅር እናንተ ያሰማኝ የለም በደም ይኸውልህ እኔ ጌታ ምናልባት ባለቤት የቤት ዕቃ ካነሳ ለድስት አሊያም ለእጅ ማስጠቢያ ጆትን ልትጠቀምበት ካልሆነ በስተቀር ለባልነትስ የምትሆንም አይደለም። ዘር ታበላሻለህ። ኧረ በፈጠረሽ ደስ የሚል እኮ ነው ቀሰር እኔን ምን ቢል የተጫወትክብኝ ለማለት ኃይል ከመጠቀም የፊት ከኔ ምን እንደምትፈልግ ብቻ ንገሪኝ። ያኔ ወገብን ከሁለት የሚሰነጥቅ ነፍስን ከስጋ የሚያለያይ የምትይዥ እያቃሰፍኩ እያለ የግን አመትከኝና የሰደብከኝ አልበቃ ብሎ ጭራሽ ደግሞ ዛሬ መጣሻለሁ ያክተዘዝብኛል። ወይዘሮ ይታይሽ አሁንም እኮ በደንብ ለየሁሽ። ከሳሽን ፖሊስም ሆነሽ መጣሽልኝ እና እንደዚህ የምትጎትችኝ የፍርድ አደባባይ ይዘሽኝ እየሄድሽ ነው ማለት ነው? አዎ ችሎት ፊት ወስጄ ባላዋቂነት ጨንገር እንድትገረፍ አላደረኩ። እኔ ይታይሽ አይደለማ ወንድ አልወለደ እኔን አስገርፋለሁ ስትይ ክፉኛ ተገርፈሽ በድንቁርና ላይ ሌላ ድንቁርና ጨምረሽ እንዳትመለሽ ሰጋው። ይኸውልህ ሰውዬ ስማው ግቻው ስለሆነ በወሬ ብዛት እውነቱን ወደ ሐሰት ቀይረዋለሁ ብለህ ታስብ ተሳስተሃል። አይሳካልህም። ትሰሚኛለሽ? እንኳንስ ባይኔ በብረቱ ያየሁትን ይቅርና ያላየሁትንም እንዳየሁ አድርጌ ሳወራ ወጋየሁ ንጋቱ ማይስተካከለኝ። አረ መንግስት የሰጠን ኃላፊነት ችላ ብለህ ያላገቡ ገብተህ እገሌ እያጠቃ ነው፣ እገሌ ክፉኛ ተጎድቷል፣ እገሌ ከአጥቂነት ወደ ራሱ መከላከል ገብቷል ስትል እኮ የኳስ ቋሚ ታተር ነው የምትመስለው። ምን ታደርጊዋለሽ እንግዲህ? ና አሁን ዝም ብለህ ቃኝ ናማ ስነስርዓት እንግዲህ አሁን እንለይልና አንቺ በሸንጎል እኔን ልትረሺ ነው የምትሄጂው? አዎ እንዴት አራት ይታይሽ እኮ አውቀኸኛል ግን አለመሆን አወቅሽ፣ በደንብ አወቅሽ ወይዘሮ ይታይሽ። እንግዲህ ማንት እንዴት ከደን ና በላ ተከተለኝ ና ታጅ ምን ይገትራና ተከተለኝ ይኸውልሽ አሁን እዚህ አካባቢ ነው ቆጥራችሁ ማለት ነው ቆጥራችሁ ነው ካልደረሱብኝ ባደርሱ አየንሽ እኮ አቤት እንደው ስራችሁ ግን እንዴት ያለ ነው? ይኸውልሽ የእኔ እናት የሴትና የቄስ ጭምትነቱ ነው። ነግሬሃለሁ ሰውዬ እንዳልገው በዳስ ነው ባናተ መዘቀዘቅ አሁን የተከበረ ሰው ቤት ነው የምንለው። ነግሬሃለሁ እንደ ዘመኑ ጦርነት እኮ የነገር ድሮን ላይ እኮ አፈሰስሽብኝ። ኧረ ተው እንጂ አንተ ደግሞ ስራህ ደግሞ እንደው ይወጋል ይነገራል ሰው ና ታዲያ
ሁላችሁም መጣችሁ ተቀመጡ። ቅድሚያ ለሴት ስለሚባል ጉዳዩን ወዳንቺ ላምጣና እስኪ እሱ ላይ ለምን ተቀመጥሽ ልትነግሪኝ ትችያለሽ? በስሜትና በሐሜት ችግርን የሚፈታ መስሎ ያየውንና ያላየውን እየቀበጣጠረ የጤና ስነምግባር በመያዘ መንገድ ሊያዋልደኝ ስለሞከረ የመጣ ክስ ነው። ከዩቲዩብና ከተለያዩ ማህበራዊ ሚዲያዎች ላይ በርካታ መሳሰሉ ቁንጽል ወጣቶች እኔን ለመተቸት በመሞከሯ ክሱ ስለደረሰኝ ቦታ የመተቸት ተቀምጫለሁ። ከአንቺም ከሱም እንደተረዳሁት ከሆነ ጉዳዩ በሙያ ላይ የቀረበ አቤቱታ ስለሆነ ተነሽና ከሱ ጎን ተቀመጭ። ከበደለ ከገላመጠ በጭንቅና በጮቴ ጊዜ ከሳቀብኝ ሰው ጎን መቀመጡ የግፍ ግፍ አይሆንም? ኧረ ግፍ ነው፣ ግፍ ነው። ዓላማችን የበደለ እንዲከስ የቀማ እንዲመልስ ስለሆነ እባክሽ ተነሽና አሁን አቤቱታሽን ቀጥይ። ያኔ የምትይዥ ሆስፒታል በገባሁበት ወቅት እኔም በአግባቡ በመንከባከብ ፋንታ ስልኩን እየነካካና እየሳቀ አንቺ አትጩይብኝ እያለ ገላምጠኝ ለመማማቱ ቢሆን እጁን ሊሰረዝርብኝ ሞክሯል። አዎ ይሄ ነው ለተጠየቀው ጥያቄ ልጅ አለማወቅ አንዳንድ ጊዜ እንዴት አይነት ነፃነት አለ መሰላችሁ? እኔ ሲጀመር አትጩሂ እምብለሽ አምጫልኳት በሶስት ቁጥር አቅማ ስለሚቀንስና እሷንም ጽንሱን ማደጋ ላይ ትጥላለች ብዬ በማሰብ ነው እንጂ ሌላ ነገር ፈልጌ አይደለም። ከዛ ባለፈ ግን ስልክ እየነካካ ሲስቅ ነበር ላለችው እኔ እንግዲህ በኑሮ ውድነቱ ወላድ በመጣ በጮኸ ቁጥር ማልቀሻ አልገፋውም። ከመደናገጥ ደግሞ ይልቁን መረጋጋት ይመጣል። ስልክ ሲነካካ ነበረ ላለችው ግን ስልክ የምንካካው ቲክቶክ ለማየት ወይም ደግሞ ተራ አሉባልታ ወሬዎችን ለመስማት አይደለም። በጽንሱ ማቴሪያል ጉዳዮች ላይ የሕክምና ማስረጃ ለማግኘት ስሞክር ስላየች ብቻ ነው። የተማራችሁት ሙያዊ ስነ ምግባር ሰውን ማጨናነቅና ማሳደግ ነው እንዴ? ሙያዊ ስነ ምግባር የሚባል ነገርስ እንዲሁ አልፈጠረባችሁም? ልትወ እንዲያ ምትይዥ እባክህ በኦፕሬሽን ልውለድ ያልኩ ስለምነው እምቢ ብሎ በኋላ ግን በኦፕሬሽን እንድወልድ አደረገኝ። ይኸውልሽ አይነት በመጀመሪያ አንቺ በኦፕሬሽን መውለድ ስለፈለግሽ ብቻ እኛ ኦፕሬሽን መስራት አንችልም። በተቀመጠልን የጤና መመሪያ መሰረት ነው እኛ ኦፕሬሽን መስራት የምንችለው። መልካም። እናንተ ታካሚዎችም ባለሙያዎችን አስቀምጣችሁ ስለ መድኃኒትና ስለ በሽታው ማብራሪያ እየሰጣችሁ እራሳችሁን ለማከም አትሞክሩ። እንደሱ ንግግር እንኳን ነገር የለኝማ። እናንተ የጤና ባለሙያዎች የምትሆኑ በመንግስት ተቀጥራችሁ ስትሰሩና በግል ስትሰሩ ጸባያችሁ ለስስት አይቀየም። ሰብአዊ ርህራሄ ተሰምቷችሁ ሰውን በስነ ምግባር ለማስተናገድ ሞክሩ። ለዚህ የኑሮ ውድነቱ ያስጨንቀኝ ያድራል።
ጠዋት ስንነሳ ደግሞ ከባለሙያ በላይ እኔ ባለሙያ ነኝ ብሎ የሚመጣ ታካሚ በንዴት ላይ እንዴት ይጨምርብናል። ግን ደግሞ እንዲያም ሆኖ ጸባያችን አስተካክለን ለመስራት እንሞክራለን። በእርግጥ ሀገራችን የተማረ የምታኮስስ ደላላን የምታነግስ ናት። ነገር ግን ሺህ ጊዜ ኑሮ ውድነት አናታችሁ ላይ ወጥቶ ያሳብዳችሁ እህት ሚስት ወይም እናት በእኔ ቦታ ቢሆን ኑሮ እንዲህ እየገላመጥ አታክማቸው። ዶክተር አውግቸው የሰውን ህመም ለመረዳት የግድ አንተ ወይም ቤተሰብ የምታምን ይገኛል። መልካምነት ለራስ ነውና ፈጣሪ ከሰው መርጦና ለይቶ የሰጠህን ሙያ የሰው ፊትና የዘር ሀረግ እያየ አታጋላበት። እሱንም እኮ የሚባለውን የሚሰማ ታካሚ ሲመጣ ሚስት አሊያም እናት በእኔ ቦታ ቢሆኑ ኑሮ እየሰደቡ እየጮሁብህም ቢሆን ኑሮ በእንባ እየታጀብክና እየተጨነቅ አላክማቸውም እያልክ ማለት ነው። ምክንያት አይደለምና ስህተትህን አሜን ብለህ ተቀበል። ተቀብያለሁ። ከስህተት ይሁን እንግዲህ አሁን ጎረቤት የበቀሙ ትወዳለች። ያኔ ወደ እሱ ዘንድ ይዣት ሄድና እንግዲህ መለወጡን መስተካከሉ ሚዛን የሚያለን አይሻልም? ይዘሻል። በደስታ እቀበላቸዋለሁ። በሚገባ ነው ማስተናገዳቸው። በምን ልጆቼ አሁን ተነሱና ይቅርታ ባባሉ ተነሱ። እሺ ጥሩ ኮዲ አፌጂ ኮዲ ኮዲ ማለት ነው። ይቀርታለ ወንድማን ይገባይሻል። በእናታችን አንቺንም አስቸገርሽ። ይቀርበኝ ይቀርበኝ አይ እንደው ደግሞ አፌጂ ኮዲ ማለት ነው። ይቀርበኝ እንደው እንደሚደረፍኩና አንዴ ስክል ኮዲ የሚያደርግ እንደው ይቀርበኝ እንደው ከሳደ ወይዘሮ ይተሽ ይቀርበይሻል። ችግር የለውም። እንግዲህ ወስ እንዴና እንደው እዛው ምሳለና እንደው እኔ የምጋብዘው ሸካሪያ ወይዘሮ ይተሽ እኔ ጋብዝሻለሁ።